በያላችሁበት ሰላምና ጤና ይስጥልን የተከበራችሁ የቻናላችን ተከታታዮች በአገር አቀፍ ደረጃ 2.1 ሚሊዮን የሚሆኑ ዜጎች በአንገብጋቢ የቤት ችግር ውስጥ ይገኛሉ። የመኖሪያ ቤት ችግርን ለመቅረፍ መንግስት ቁጠባ ላይ የተመሰረተ የቤት ልማት ፕሮግራም አስተዋውቆ ተግባራዊ እየተደረገ ይገኛል። እነዚህ የቤት ልማት ፕሮግራሞች የ1090፣ 20/80፣ 40/60 እና የማህበር ቤት ናቸው። በአዲስ አበባ ከተማ እስካሁን ከ300 ሺህ በላይ ነዋሪዎች የኮንዶሚኒየም ቤት ባለቤት እንዲሆኑ ተደርጓል። አሁንም ቢሆን በኢትዮጵያ በከተሞች አካባቢ ከፍተኛ የሆነ የቤት ችግር አለ። በተለይም አዲስ አበባ ከተማ ውስጥ ችግሩ ሰፊና ውስብስብ ነው። የመኖሪያ ቤት እጥረት እስከዛሬ ያልተፈታ አንገብጋቢ ጉዳይ ሆኖ ቀጥሏል። በርካታ የኮንዶሚኒየም ተመዝጋቢዎች የእጣ መውጫ ቀን በጉጉት እየተጠባበቁ ይገኛሉ። ከ600 ሺህ በላይ የከተማው ነዋሪዎች የኮንዶሚኒየም ቤት ተመዝግበው እድላቸውም በመጠባበቅ ላይ ናቸው። ለ21 ዓመታት በተስፋ እየቆጠቡ የሚገኙ ነዋሪዎች እንዳሉ ይታወቃል። 21 ዓመት በጣም ረጅም ጊዜ ነው። አንድ ልጅ ተወልዶ ትምህርት ጀምሮ ዩኒቨርሲቲ ደረጃ የሚደርስበት ነው። በያዝነው ዓመት ውስጥ በቅርቡ የኮንዶሚኒየም ቤት እንደሚወጣ ይጠበቃል። ምናልባትም እስከ ምርጫ ድረስ የቤት እጣ ይወጣል የሚል ከፍተኛ ግምት ተሰጥቶታል። በዚህ አጭር ቪዲዮ የ20/80 እና የ40/60 የኮንዶሚኒየም ቤት እየቆጠቡ የሚገኙ ተመዝጋቢዎች በትንሹ ስንት ብር መቆጠብ እንዳለባቸው መረጃ እናጋራቸዋለን። በአሁኑ ወቅት እጣ በመጠባበቅ ላይ የሚገኙ ቤት ፈላጊዎች የኮንዶሚኒየም ቤት ምዝገባ ያካሄዱት 1997 ዓ.ም እና 2005 ዓ.ም ነው። ለ1997 ተመዝጋቢዎች በ2005 ዓ.ም ዳግም ምዝገባ ተካሂዷል። ዳግም ምዝገባና አዲሱ የ20/80 ፕሮግራም የተጀመረው ሰኔ 2005 ዓ.ም ነው። ምዝገባው ከተጀመረ ከሰኔ 2005 ዓ.ም እስከ አሁኑ ወር መጋቢት 2018 ዓ.ም ድረስ በድምሩ 154 ወራት አሉ። የ40/60 የቤት ፕሮግራም ደግሞ አንድ ወር ዘግይቶ ነው የተጀመረው። ስለዚህ የ40/60 ተመዝጋቢዎች እስከ መጋቢት 2018 ዓ.ም ድረስ ይቆጥባሉ ተብሎ የሚጠበቀው በድምሩ ለ153 ወራት ነው። እጣ በሚወጣበት ወቅት እስከ መጋቢት ወር 2018 ዓ.ም ያለው ቁጠባ እንዲካተት ከተደረገ የ20/80 እና የ40/60 ተመዝጋቢዎች በትንሹ መቆጠብ ያለባቸው እንደሚከተለው ይቀርባል። ለ20/80 ፕሮግራም እስከ መጋቢት 2018 ዓ.ም የሚጠበቅባቸው የቁጠባ መጠን ለ1997 ተመዝጋቢዎች ለባለ አንድ መኝታ ክፍል በየወሩ 274 ብር እንዲቆጥቡ ይጠበቃል። ለ154 ወራት በትንሹ 42196 ብር መቆጠብ አለባቸው። ለባለ ሁለት መኝታ ሲሆን ደግሞ በየወሩ የሚጠበቅባቸው የብር መጠን 561 ብር ነው። እስካሁን ድረስ በትንሹ ይቆጥባሉ ተብሎ የሚጠበቀው 86394 ብር ነው። ለ2005 ተመዝጋቢዎች ለ20/80 ባለ አንድ መኝታ 196 ብር ነው በየወሩ የሚጠበቅባቸው። እስካሁን ድረስ ይቆጥባሉ ተብሎ የሚጠበቀው 30184 ብር ነው። ለ20/80 2005 ዓ.ም ተመዝጋቢዎች ለባለ ሁለት መኝታ 401 ብር በየወሩ ይቆጥባሉ። እስካሁን ድረስ 61754 ብር በትንሹ መቆጠብ ይጠበቅባቸዋል። ለ20/80 2000 ተመዝጋቢዎች አሁንም ለባለ 3 መኝታ በየወሩ 489 ብር ይጠበቅባቸዋል። እስካሁን ድረስ እስከ መጋቢት 2018 ዓ.ም ድረስ 75306 ብር ይጠበቅባቸዋል። ይህ ለ20/80 ፕሮግራም ለ1997 ተመዝጋቢዎች እና ለ2005 ተመዝጋቢዎች ነው። ወደ 40/60 ፕሮግራም ስናልፍ እስከ መጋቢት 2018 ዓ.ም የሚጠበቅባቸው የቁጠባ መጠን ለባለ አንድ መኝታ በየወሩ 1033 ብር ይጠበቅባቸዋል። እስካሁን ድረስ 158049 ብር በትንሹ ይቆጥባሉ ተብሎ ይጠበቃል። ለባለ ሁለት መኝታ 1575 ብር ነው በየወሩ የሚጠበቀው። እስካሁን ድረስ 240975 ብር ይጠበቅባቸዋል። ለባለ 3 መኝታ በየወሩ 2453 ብር መቆጠብ ይጠበቅባቸዋል። እስካሁን ድረስ 375309 ብር በትንሹ መቆጠብ ይጠበቅባቸዋል።
ቀደም ሲል የተገለጸው ስሌት የ20/80 እና የ40/60 ማለት ነው ወለድን ሳያካትት ነው። በትንሹ ስንት መቆጠብ እንዳለብን የተቀመጠው። የቤት ቁጠባ እንደሚታወቀው ለተመዝጋቢዎች 12 በመቶ ወለድ ይታሰብላቸዋል። ስለዚህ አጠቃላይ የቆጠባችሁት ላይ 12 በመቶ ቀንሳችሁ የሚቀራችሁ ገንዘብ በትንሹ መቆጠብ ከሚጠበቅባችሁ ጋር አነጻጽራችሁ እጣ ውስጥ ለመካተት እድላችሁን ማስፋታችሁንና አለማስፋታችሁን ማረጋገጥ ትችላላችሁ። ጥያቄና አስተያየት ካላችሁ በአስተያየት መስጫው ላይ ጻፉልን፣ ምላሽና ማብራሪያ እንሰጥበታለን። ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። መረጃው ለሌሎች እንዲደርስ ላይክና ሼር ማድረግ እንዳትረሱ። በሌላ ቪዲዮ ዳግም እንደምንገናኝ ተስፋ እናደርጋለን። መልካም ጊዜ